በነሐሴ 2 2025 ሳይንቲስቶች ወደ ሰማይ እየተመለከቱ ነበር። በዚህም ቅጽበት አንድ የሰውን አመለካከት የሚቀይር ነገር ተመለከቱ። አንድ ትንሽዬ ጨረቃ መሬትን እየዞረች ነው። ብዙም ሳይቆይ በሚዲያ እንዲህ ሲባል ተዘገበ። Trending this morning, Earth now has a second moon, at least for a while. That should have been our lead story today. Yeah. A new mini-moon joined Earth's orbit overnight. Researchers discovered this celestial object last month during routine monitoring. Surprise, we have a mini-moon. It has been given the memorable name of 2024 PT5. Oh. እውነትም ለመሬታችን ሁለት ጨረቃ ነው ያላት። ሰላም ውድ ቤተሰቦች፣ በዛሬው ፕሮግራማችን ስለ ትንሿ ጨረቃ እንመለከታለን። ከማየታችንም በፊት ሳይንሳዊና አዳዲስ መረጃዎች እንዲደርሱ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ደሳለኝ ነኝ። ወደ ዛሬው ፕሮግራማችን እንለፍ። ስሟንም 2025 PN7 እንለዋለን። በእርግጥ እንደ ጨረቃችን ግዙፍ አይደለችም። ሳይንስ ለእንደሱ አይነት አካላት ኩይሲሙን የሚል ስያሜ የሚሰጠው ሲሆን መሬትን ሳይሆን የሚዞሩት ፀሐይን ነው። 2025 PN7 አንድ የፀሐይን ዞራ ለመጨረስ ልክ እንደ መሬት 1 ዓመት ይፈጅባታል። እንደሱ አይነት አካላት ትናንሽ ጨረቃዎች እንባላቸው። መሬትንም አይዞሩ ከመሬትም አይርቁ፣ ነገር ግን በቅርብ ርቀት መሬትን ይከተላሉ። ይህንንም ሳይንቲስቶች ስበት ኃይላዊ ዳንስ ይሉታል። ታዲያ ይህች ኩይሲሙን ከትክክለኛው ጨረቃችን በምን ትለያለች? በመጀመሪያ ትክክለኛው ጨረቃ መሬታችን የሚዞር ሲሆን እነዚህ ኩይሲሙኖች ግን ፀሐይን ነው የሚዞሩት። ነገር ግን የመሬታችን የስበት ኃይል በሚዞሩበት ኦርቢታቸው ላይ ተጽዕኖ በማሳደር የኩላሊት አይነ ኦርቢት እንዲኖራቸው አድርጓል። ትንሿ ጨረቃ የምትዞርበት ኦርቢት ስም ሆርሴ ኦርቢት ወይም ኩይዚ ሳተላይት ኦርቢት ተብሎ ይጠራል። ኩይዚ ጨረቃ ከመሬት በጭራሽ የማትርቅ የማትቀርብና በፍጹም የማትጋጭ ትንሽዬ ሳተላይት ነው። እስኪ ስለ ጨረቃችን ጥቂት ነገር ልንገራችሁ። ጨረቃችን ከብዙ ቢሊዮን ዓመት በፊት የተፈጠረች መሬትን በቋምነት የምትዞርና የሚበቃ ግራቪቲ ወይም የስበት ኃይል ያላት ጨረቃ ናት። ኩይሲሙኖች ግን አስትሮይዶች በአጋጣሚ በመሬታችን ኦርቢት ብቅ ያሉ ፀሐይን የሚዞሩና ለብዙ ክፍለ ዘመናት የመሬት ትንሽ ጨረቃ ሆነው ሊቆዩ የሚችሉ ናቸው። ኩይሲሙኖች ለተመራማሪዎች አስትሮይድን ለመረዳት በህዋ ላይ ለሚደረገው ኤክስፔሪመንት ይህ ነው የማይባል ሚና ይጫወታሉ። ይህን ታውቃላችሁ? ለመሬት በአንዴ ብዙ ኩይሲሙኖች ሊኖሩት ይችላሉ። ቬኑስ፣ ጁፒተር እና ሌሎች ፕላኔቶችም እንደዚህ አይነት ኩይሲሙኖች አሏቸው። ኩይሲሙኖች እጅግ በጣም ትንሽ ናቸው። በዚህ ምክንያት የስበት ኃይሉ ከመሬታችን በሚሊዮኖች ጊዜ ያንሳል። ስለዚህ ትልቁ ጨረቃችን እንደሚያደርገው ሁሉ በውቅያኖስ ላይ ማዕበል እንዲነሳ፣ የመሬት መንቀጥቀጥ እንዲከሰት አያደርግም። በተቃራኒ መሬትን በመጠበቅ ዙሪያ ትልቅ ሚና ይጫወታሉ። ምክንያቱም ለመሬት እጅግ በጣም ቅርብ ናቸው። ሳይንቲስቶች በጥልቀት ሊመረምሯቸው ይችላል። ብቻ ብዙ ነገሮችን ልናገኝባቸው እንችላለን። አስትሮይዶች እንዴት በግዙፍ ግራቪቲ ወይም ስበት ኃይል መካከል እንደሚንቀሳቀሱ፣ የፀሐይ ጨረር እንዴት በትናንሽ ነገሮች ላይ ተጽዕኖ እንደሚያሳድርና ወደፊት አስትሮይዶች በየት መንገድ እንደሚጓዙ መተንበይ እንችላለን። እዚህ ከመጣን ደግሞ ትልቁን ጥያቄ እንመልሰዋለን። መሬታችንን ከአስትሮይድ ግጭት ልንጠብቃት እንችላለን? ኩይሲሙኖች ለመሬታችን የሚሰጡት ጥቅም ይህ ብቻ እንዳይመስላችሁ። በጨረቃ ገጽታ ከማረፍ ይልቅ በኩይሲሙኖች ገጽታ ማረፍ ይቀላል። በዚህ ምክንያት ሳይንቲስቶች እጅግ በጣም ቀላል ስለሆኑ በማርስ ለሚኖረን ተልዕኮ እንኳን
ኩዊዚ ሙኖችን ሊጠቀሙ ይችላሉ። ቪዲዮን ስለተከታተላችሁ ተመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሐሳብ ካላችሁ ኮሜንት ላይ በመጻፍ ቻናሌን ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ሰላም።